ሰላም ኤስቲቲ ፋሚሊያንስ እንደምን ቆያችሁ? ሱልጣን ነኝ። ዛሬ በቃላችን መሰረት አድቫንስድ ክላሳችንን ሀ ብለን እንጀምራለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለቻናሉ ደግሞ ሬዲ ቤተሰብ ከሆናችሁ ላይክ፣ ሀሳባችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡ። እሺ ትንሽ ያው ተጠፋፍተናል። በዛ መሀልም ያው ሆሊዴይ ስለነበረ በዛ ምክንያት ነው አድቫንስድ ክላሳችንን ቶሎ ያልጀመርነው። ያው ቀኑ ደርሶ ግን አሁን እንጀምራለን ማለት ነው። አይ ሆፕ ከቢጊነር ክላስ ብዙ ነገር አውቃችኋል ብዬ ተስፋ አደርጋለሁ። ያው አሪፍ አድርጌ ስላስረዳው ደግሞ እንደሚገባችሁ 100% እርግጠኛ ነኝ። እና ዛሬ አድቫንስድ ክላስ እንደመሆኑ ትንሽ ከበድ የሚል ነገር ነው የሚሆነው ማለት ነው። ግን ቀለል እንዲላችሁ ከፈለጋችሁ ሞር ቢጊነር ክላሱን ያልጨረሳችሁ ወይም ደግሞ ሙሉ ቪዲዮ ያላያችሁ ሰው ካላችሁ እዩት። ምክንያቱም እሱ ስታዩ ነው ይሄኛው የሚገባችሁና። እሺ ዛሬ የምንማማረው ስለ ብሬክ ኦፍ ስትራክቸር ነው። ብሬክ ኦፍ ስትራክቸር ደግሞ ብዙ ጊዜ እናንተ የምትሰሙት BOS በሚለው ነው። ይህ ኦብሊጌሽን ወርድ ሲተነተን ብሬክ ኦፍ ስትራክቸር ተብሎ ይጠራል ማለት ነው። ኦኬ ብሬክ ኦፍ ስትራክቸር ምን መሰላችሁ? ባለፈው የመጨረሻ ቪዲዮ ላይ ስለ ሃየር ሎ ባስረዳችሁ ቪዲዮ ላይ ሃየር መጀመሪያ ሃይ አለ አይደለ? ከዛ በኋላ ሃየር ሎ አይደለ እያለ የሚሄደው ሃይ በሚሆን ሰዓት የሚፈጠር ነው ብሬክ ኦፍ ስትራክቸር ተብሎ የሚጠራው ማለት ነው። ስለ ሃየር ካላያችሁ እንዳልኳችሁ የመጨረሻውን ቪዲዮ እዩት። እሺ ብሬክ ኦፍ ስትራክቸር ሃየር ሎን ካወቃችሁ አሁን እሺ እዚህ ጋር አሪፍ ምሳሌ አለ። የሴል ሳይድ ብሬክ ኦፍ ስትራክቸር ነው እዚህ ጋር እንተማራችሁ ማለት ነው። አሁን ይሄኛው እዚህኛው የምታዩት ስዊንግ ሎ ይችኛዋ ማለት ነው። ይህ ስዊፕ ሲደረግ በዚህኛው ይችኛዋ ሎ ብንላት ከዛ በኋላ ሎወር ሎ በሚለው ስዊፕ ሲደረግ ምን ተፈጠረ ይባላል? ብሬክ ኦፍ ስትራክቸር ማለት ነው። እዚህ ጋርም እንደዛው ይህም ብሬክ ኦፍ ስትራክቸር። እዚህ ጋርም ደግሞ ወደታች እንወርድና ይሄኛውንም ብታዩት ብሬክ ኦፍ ስትራክቸር ምን ሲሆን ነው አልኳችሁ? ሎ የነበረችዋል ወይም ደግሞ ሎወር ሎ የነበረውን ስዊፕ ሲደረግ ማለት ነው። አዲስ ሎወር ሎ ሲፈጠር ወይም ደግሞ የበፊቱን ሎ ስዊፕ ሲደረግ ምን ተፈጠረ ይባላል? ብሬክ ኦፍ ስትራክቸር ማለት ነው። ስትራክቸሩን ብሬክ አደረገው ማለት ነው። ግልጽ ነው። ስለ ማርኬት ስትራክቸር ሺፍት አይ ቲንክ ቢጊነር ላይም እንትን ብያቸዋለሁ ይመስለኛል። ካላልኳችሁ ደግሞ ሞር ወደፊትም አድቫንስድ ላይ በደንብ ስለ ማርኬት ስትራክቸር ሺፍት ሁሉንም ኮምባይን አድርገንም እኔ ደግሞ እንዴት ነው አናላይሲስ የምሰራው የሚለውንም ስለምናይ ማለት ነው። እሺ አሁን ይሄኛው እንዳልኳችሁ ሴል ሳይዱን አይደለ? አሁን ደግሞ ባይ ሳይዱን እንፈልግ ማለት ነው። ኦኬ ባይ ሳይድ ኦኬ እነዚህ እንትን አድርጌያቸው ነበረ። እሺ እንደዚህ ላጥፋቸው። አይነካም እንደው ያስቸግራል። እሺ ዚስ ዋን አሁን ለምሳሌ ይሄኛውን ይችኛውን ስዊፕ ተደረገ። እዚህ ጋር ይሄኛው አሪፍ ነው። ይሄኛውም እንደዛው ይሄም እዚህ ጋርም ይሆናል። ይህ ስዊፕ ሲደረጉ አሁን ይሄ ባይ ሳይድ ቀደም ያሳያችሁ ሴል ሳይድ ነው። ይሄ ባይ ሳይድ ሲሆን ይሄኛውን ስዊፕ ሲያደርገው እዚህ ጋር ምን ሆነ? ብሬክ ኦፍ ስትራክቸር 11 ያንሳል 16 እሺ BOS ምን ማለት ነው? ብሬክ ኦፍ ስትራክቸር። ይህ እንዳያችሁት ነው። ባይ ሳይድ ሲሆን እንደዚህ ነው። ሴል ሳይድ ሲሆን እንደዚህ እና ብዙ ጊዜ ደግሞ ትራፕ የሚባሉት አሉ። ትራፕ የሚባሉት ላይክ ሬንጅ የሆኑ ኤሪያዎች ማለት ነው። ሬንጅ ኤሪያ ማለት እዛው አኩሙሌሽን ማለት ነው። አኩሙሌሽን ማለት ማርኬቱ ወዴትም አይሄድም ጀስት በዛው ማለት ነው። እንደዚህ አያችሁ። አሁን ይሄ ምንም እንቅስቃሴ የለውም። በዚህኛው ሬንጅ ውስጥ ነው ያለው ፕራይስ
በዚህኛው ሬንጅ መሄድ ማለፍ አልቻለም አይደለ? ይህ ሲሆን እዚህ ጋር ምንም አይነት ብሬክ ኦፍ ስትራክቸር የለም። ምንድነው ይሄ? ሬንጅ ወይም ደግሞ አኪሙሌሽን ማለት ነው። ማርኬቱ ራሱን አያሻሽልም፣ ዝም ብሎ ዘወዛው ይንገዋለናል በሚለው እንግለጸው። ስለ አኪሙሌሽን ስለ ምናምን ሞር ወደፊት እንመጣለን። ፒኦ3 የሚባሉ በደንብ ወሳኝ የሆኑ ነገሮች አሉ፣ እሱን ወደፊት እና ስለ አኪሙሌሽን አይ ቲንክ ቢጊነርም ላይ የተወሰነ አውርቼበታለሁ። አኪሙሌት ምንድነው ምናምን የሚለው ማለት ነው። እና አኪሙሌት እንደዚህ ሲሆን ይሄ እዚህ ጋር ምንም ብሬክ ኦፍ ስትራክቸር የሚባል ነገር የለም። ግዴታ ትሬንድ ያስፈልጋል። ብሬክ ኦፍ ስትራክቸር ለመኖር ግዴታ ትሬንድ የባይ ወይ አይ ሚን የአፕ ትሬንድ ወይም ደግሞ የዳውን ትሬንድ ያስፈልገናል ማለት ነው። አይ ሆፕ በዚህ ቪዲዮ ብዙ ነገር ተምራችኋል ብዬ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ለቻናሉ ደግሞ ኦልሬዲ ቤተሰብ ከሆናችሁ ላይክ ኮመንት በማድረግ አበረታቱኝ። አመሰግናለሁ። ቴሌግራም ቻናሌን ኮመንት ሴክሽን ላይ ሊንኩን አስቀምጥላችኋለሁ። እዛ ላይ ገብታችሁ ያው ብዙ ነገር እዛ ላይ ጆርኒን ፖስት ስለማድረግ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። መልካም ጊዜ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ።